ሰላም በዚህ ቪዲዮ የዊንዶ ሴኩሪቲ ፊቸር የሆነውን ቢትሎከርን በመጠቀም የኮምፒውተራችሁን የትኛውንም ድራይቭ እንዴት ኢንክሪፕት እና ሎክ አድርጋችሁ ፋይላችሁን ሌሎች ሰዎች አክሰስ እንዳያደርጉት ማድረግ እንደምትችሉ በቀላሉ አሳያችኋለሁ ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ አብራችሁን ቆዩ። እንደምትመለከቱት እዚህ ኮምፒውተር ላይ ሎካል ዲስክ ላይ የተለያዩ ፋይሎች አሉ ማለት ነው። እነሱን የትኛውም ሰው አክሰስ እንዳያደርጋቸው እሱ ጋር ራይት ክሊክ እናደርጋለን። በመቀጠል ተርን ኦን ቢትሎከር ካልን በኋላ እዚህ ጋር እንግዲህ ዩዝ ማይ ስማርት ካርድ ቱ አንሎክ ዘ ድራይቭ ኦር ዩዝ ኤ ፓስወርድ ቱ አንሎክ ዘ ድራይቭ ሁለት አማራጮች አሉ ማለት ነው። ዩዝ ኤ ፓስወርድ ቱ አንሎክ ዘ ድራይቭ የሚለውን ከመረጥን በኋላ ፓስወርድ እንሰጠዋለን ማለት ነው። በመቀጠል ኔክስት እንለዋለን። እዚህ ጋር እንግዲህ ኢንኬዝ ፓስወርዳችሁን ብትረሱት ሪካቨሪ ኪ የት ላይ ላስቀምጥላችሁ ይላል። ማይክሮሶፍት አካውንት ካላችሁ ማይክሮሶፍት አካውንት ላይ፣ አለበለዚያ ግን ዩኤስቢ ፍላሽ ድራይቭ የሚለውን ትመርጣላችሁ ማለት ነው። በዚህን ጊዜ የተሰካውን ድራይቭ ያመጣልናል። በመቀጠል ሴቭ እንለዋለን። ቀጥሎ ኔክስት እንለዋለን። ኢንክሪፕት ዩዝድ ዲስክ ስፔስ ኦንሊ ፋስተር ኢን ቤስ ፎር ኒው ፒሲስ ኤንድ ድራይቭ የሚለውን ከመረጥን በኋላ ኔክስት እንለዋለን። እዚህ ጋርም ኒው ኢንክሪፕሽን ሞድ የሚለውን ከመረጥን በኋላ ኔክስት። በመቀጠል ስታርት ኢንክሪፕቲንግ እንለዋለን። እዚህ ጋር እንደምትመለከቱት ቢትሎከር የተወሰነ ደቂቃ ይወስዳል። 100% እስኪሆን ድረስ የተወሰነ ደቂቃ ይወስዳል። መታገስ ይኖርብናል ማለት ነው። እንደምትመለከቱት ዲስካችን ሎክድ ሆኗል። ስለዚህ የሰጠነውን ፓስወርድ በመጠቀም ብቻ ነው አንሎክ ማድረግ የምንችለው ማለት ነው። ካስገባን በኋላ አንሎክ ስንለው በምታዩት መልኩ ድራይቭ አክሰሲብል ይሆናል ማለት ነው። ፓስወርዱን የማያውቅ ሰው ግን ይሄን ድራይቭ አክሰስ ማድረግ አይችልም ማለት ነው። ኢንኬዝ ይሄን ድራይቭ ቢትሎከርን ኦፍ ማድረግ ካስፈለገን ራይት ክሊክ በማድረግ ማኔጅ ቢትሎከር የሚለውን ከመረጥን በኋላ እዚህ ጋር እንግዲህ ተርን ኦፍ ቢትሎከር የሚል አለ። እሱን በመጫን ተርን ኦፍ ቢትሎከር የሚለውን በመምረጥ ቢትሎከርን መልሰን ኦፍ ማድረግ እንችላለን ማለት ነው። በዚህ መልኩ ድራይቫችሁን ከአንአውቶራይዝድ አክሰስ መጠበቅ ትችላላችሁ ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጎ በሌላ ቪዲዮ እስከምንገናኝ መልካም ጊዜ